ለዘላለም ይባረክ በኢየሱስ። እኔ ይገርመኛል በኢየሱስ ክርስቶስ። በቃ ከተገለጠልህ እኮ በኢየሱስ ክርስቶስም አትቀመጥም በነሌላ ሰፈር በኢየሱስ ከተገለጠልህ፣ ወንጌል ከተገለጠልህ በወረኞች መንደር አትቀመጥም። ወንጌል ከተገለጠልህ እልፍ ትላለህ በኢየሱስ። ወንጌል ሲገለጠልህ ሐሜተኞች ጋር ሐሜት ማማት ሳይሆን በኢየሱስ አይመጥነኝም ትላለህ በኢየሱስ። ወንጌል ሲገለጠልህ በኢየሱስ ክርስቶስ እኔ ወረኛ አይደለሁም፣ ከወረኞች ጋር ወሬ ልናወራ፣ ከፍናና ልጆች ጋር ወሬ ላወራ አይመጥነኝም ትላለህ። ምክንያቱም ተገልጦልሃል። የተገለጠልህ የሰማይ አምላክ የእግዚአብሔር ወንጌል ነው። ሰማይና ምድርን የፈጠረ ልዑል እግዚአብሔር በአንተ ሲገለጥ በአንተ ሲሰራ አንተ በማይረባ ቦታ መቀመጥ አይመጥንም። ስለዚህ አሁን ወደ ክብር ቦታ ወጥተናል። አሁን የእግዚአብሔርን ታላቅነት ወደ ማውራት፣ አሁን የእግዚአብሔርን ኃያልነት ወደ ማውራት፣ አሁን ኢየሱስ ጌታ ነው ወደሚለው ምዕራፍ ተሸጋግረናል በኢየሱስ። አሁን ከጨለማ ወደሚደነቅ ብርሃን ወጥተናል። አሁን የእርሱን በጎነት እናወራለን። መስፍን ሲያወራ የሚያምርበት የእግዚአብሔርን በጎነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን መልካምነት ነው እንጂ ከሐሜተኛዎች ጋር ሐሜትን ሲያማ፣ ከሚሰርቁት ጋር ሲሰርቅ፣ ከሚያመነዝሩት ጋር ሲያመነዝር፣ ከዋሾች ጋር ሲዋሽ፣ ከሰካራሞች ጋር ሲሰክር አያምርበት። ምክንያት አያምርብንም በእኛ በኢየሱስ ክርስቶስም አያምርብንም በኢየሱስ ክርስቶስም። የሚያምርብን ወንጌል ብቻ ነው የሚያምርብን በእኛ። የሚያምርብን የእግዚአብሔርን ቃል መናገር ነው የሚያምርብን። የሚያምርብን ታላቅነቱን ማውራት ነው የሚያምርብን። ምክንያቱም እናንተ ይላል መጽሐፍ ቅዱስ የእግዚአብሔርን ቃል የምትሸከሙ ሆይ እልፍ በሉ ከኃጢአት ከእርኩሰት ከዚህ ዓለም ግሳንግስ ክፉ ምኞት እልፍ በሉ በኢየሱስ ተብሎ ተነግሮናል። ጌታ ለዘላለም ይባረክ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው በኢየሱስ። ሌላ ወንጌል የለም። የምንሰብከው ይሄንን ነው። ኢየሱስ ጌታ ነው።